ሰላም ሰላም፣ እንዴት ናችሁ? ውድ ፔጄ ተከታታዮች በሙሉ ዛሬ እንግዲህ ከኮቼ ጋር መጥቻለሁኝ። ያሉ እንግዲህ የቢዝነስ ፓርትነሮችም ከመጡ የሚቀላቀሉናል። ዛሬ ፍርሃታችንን እንዴት ነው ሰዎች ጀጅ የሚያደርጉን ፍርሃታችንን ነውና ያን ነገር ደግሞ እንዴት እናስወግድ ወይም ደግሞ እንዴት ነው እንግዲህ እሱን ሃንድል የምናደርገው የሚለውን ነገር ከእስኩዬ ጋር እናወራለን። እስኩዬ ምን ትይላለሽ? ወሳኝ ነገር ነው ይዘሽ የመጣሽው አይብዬ። ሁሉም ሰው ዘብጦናል። አትገልጫርስ ሁሉም ሰው መጥቶ ኤክስፒሪየንሱን ሼር ቢያደርግ በጣም ደስ ይለኝ ነበረ። ለማንኛውም ፊር ኦፍ ጀጅመንት እኔ በቃ ሳይለንት ኪለር ነው ማለት እችላለሁኝ። የእውነት በጣም ለብዙ ሰዎች ማለት ነው። በጣም በሚያሳዝን ሁኔታ ትንሽ ስቴፕ እንኳን ሰዎች እንዳይንቀሳቀሱ የሚያደርጋቸው በቃ ጸጥ ብሎ ሰዎችን እየገደለ ያለ ነገር አንዱ ይሄ ፍርሃት ነው ብዬ አስባለሁ። እና ፍርሃት ከራሳችን ብቻ የሆነ ውስጣችን አልችለውም ምናምን ከሚል አይነት ሪስክ ለመውሰድ ከመቸገር ምናምን ቢሆን እሱ ቀስ እያለ በተወሰኑ ነገሮች ኦቨርካም ይደረጋል ይባላል። ግን ጀጅመንት ግን የሚመጣበት ኤሪያ ግን አንዳንዴ ይገርመኛል። እና የእውነት ነው ማንም ሰው ቢሆን ጀጅ መደረግ የሆነ በኔጌቲቭ ነገር እንዲጠራ ስሙ ምናምን አይፈልግም። እና ያ በጣም የሚገርመው ነገር ግን እየቆየ ሳስበው ማን ነው ጀጅ የሚያደርገን የሚለውን ነገር ምላሽ ሳገኝ ነው እኔ አይምሮዬ ነፃ የሆነው ማለት ነው። ጀጅ የሚያደርገን ሰው ማን ነው ብለን ብዙ ጊዜ ስናይ በአብዛኛው ሰው ከስራው ዓለም ውጭ የሆነ ሰው ነው። በጣም 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 በብዙ ነገር የተማርኩት ማለት ነው። ላለፉት 6 ዓመት ተኩል ኔጌቲቭ ኮሜንት የሰጡትን ሰዎች ሳይ በሁለት ነገር ነው ጀጅ የሚያደርጓችሁ። አንድ በቃ በራሳቸው የመተማመን ደረጃቸው በጣም ዝቅተኛ ይሆንና ሰዎች በራሳቸው መተማመን ጀምረው ሀሳባቸውን ሪፍሌክት ሲያደርጉ እነሱ የማያደርጉትን ነገር ሌሎች በማድረጋቸው የሚያበሳጫቸው ማለት ነው። ሌላው ደግሞ በአብዛኛው በቃ ከእግዚአብሔር የራቀ ሰው ነው። የእውነት በትክክል ያየሁት ሰው በትክክል ኤክሰርሳይዝ የሚያደርገው ሃይማኖት ካለው እንደገና ለኑሮ ጎል ሴት አድርጎ እየኖረ ከሆነ በሌላው ህይወት ላይ የሚፈተፍትበት ምንም አይነት ጊዜ የለውም። የተረዳሁት እና ያየሁት ነገር ማለት ነው። እና ከዚህ አንጻር እነማን ናቸው ጀጅ እያደረጉን ያሉት የሚለውን ነገር ማሰብ በጣም ያስፈልጋል። ግን ይህንን ፍርሃት እንዴት ነው ማስወገድ የሚቻለው የሚለውን ነገር ደግሞ ለማስወገድ እኔን የረዳኝን ነገር ሼር ማድረግ እችላለሁ። ትልቁ ነገር ምንድን ነው? ብዙ ጊዜ የምንፈራቸው ነገሮች አስተውለናቸው ከሆነ እውቀት የሌለን ነገር ላይ ወይ ደግሞ ኢንከሬጅ የሚያደርገን ኢንቫይሮንመንት የሌለ ነገር ላይ ወይ ደግሞ የራሳችን በቃ ይሄን ነገር አድርጌ ከፈለገ ይሄን ነገር ልጣ እንጂ መሞከር አለብኝ የሚለው ዲሲሽን ላይ እስካልደረስን ድረስ በጣም በቀላሉ ነው የምንሰባበረው። ያየው ትልቅ ነገር ማለት ነው። እና ከዛ አንጻር እኔ አሁን ለምሳሌ ሁላችንም ወደ ሶሻል ሚዲያ ያመጣን የሶሻል ሚዲያ ማርኬቲንግ አይደለም ከመጀመሪያ ጀምሮ ይህንን ፕላትፎርም ስጠቀምበት ነው የቢዝነስ ሰራበታለሁ የሚል በጭራሽ በህይወት ዘመኔ አስቤ የማላውቀው ታሪክ ነው። ይህን ኦፖርቹኒቲ እስከማገኝ ድረስ ከዛ በኋላ ይህን ሶሻል ሚዲያ ተጠቅሞ ማስታወቂያ መስራት የሚለው ስቴጅ ላይ ስደርስ ግን የእውነት ነበር ያስፈራኝ። የሚገርምሽ እና ፎር ዘ ፈርስት ታይም ማስታወቂያ ስሰራ ቪዲዮ አለም የሰራሁት ፎቶዬን አድርጌ ማስታወቂያ ሰራው እና የምፈልገውን ሪዛልት ግን አላመጣም። ከዛ ሜንተሬን ጠየኳትኝ እና በጣም ብዙ ሰዎች ቪዲዮ በጣም አትራክት ያደርጋቸዋል እና ዋይ ዶንት ዩ ሪከርድ ምናምን ኢንቫይት ሰዎችን አድርግሻለችኝ። ያንን አደረግ ሰክሲድ አደረገ። በጣም የሚገርመው ነገር ግን ውስጣችን የሚያስፈራውን ነገር እዛው የመጀመሪያው አድቨርታይዚንግ ላይ ኤክሰርሳይዝ ማድረግ ጀመርኩ ማለት ነው። ሰው መቶ ጀጅ ያደርጋል። በቃ አሁን ደግሞ ተሰብስባችሁ መታችሁ ደግሞ ምናምን ወገኖቻችንን ልታስበሉ እንዲህ ልታለ አፈር ቢውሉ ምናምን እያለ የሚጽፈልሽ ሰው አለ ማለት ነው። እና በጣም ገረመኝ። ከዛ በቃ ለካስ በአላዋቂ ለመሆን ከወሰነ በቃ እድሜ ልካችን እንደዚህ አይነት ሰዎች ነው የምንሆነው። እና ተመስገን አምላኬ አትሊስት በቃ አላቅም ብዬ እንድማር ስለፈቀድክልኝ አልኩ ማለት ነው። ምክንያቱም ኔቨር ኤቨር ማለት ነው በምንም አይነት አጋጣሚ የማይመቸኝ ነገር ያላቸውን ሰዎች እንዳላያቸው አደርጋለሁኝ እንጂ ሄጄ ያላስፈላጊ ነገሮች አልጽፍም ማንም ላይ። ምክንያቱም ሰው የፈለገውን ነገር ሪፍሌክት ሊያደርግበት የሚጠቀምበት ሚዲያ እንደሆነ ከድሮ ጀምሮ ስለተረዳሁት ማለት ነው። ከዛ ደግሞ ትሬኒንግ ወስጄ እንደገና ራሴ ደግሞ ቤኔፊት ያደረኩበትን ኒውስ ፊዴ ላይ የመጣ ማስታወቂያ ክሊክ አድርጌ ቢዝነስ አግኝቼ ተምሬ አውቄ ማለት ነው ያ የሚጽፈው ሰውዬ እዛ ኮሜንት ላይ ቁጭ ብሎ ነው ጀጅመንቱን ምናምን እየጻፈ ያለው። እኔ ደግሞ የማውቀው ነገር ተምሬ ኢንፎርሜሽን ነው ሼር እያደረኩ ያለሁትኝ። እና ዲፈረንሳችንን በደንብ እየገባኝ ሲመጣ በቃ እንደዚህ አይነት ነገሮች ሊያቆሙኝም ሊያስፈሩኝም አይገባም የምል ሰው ሆንኩኝ። ግን
ለጊዜው የእውነት ነው በቃ የእውነት ያስፈራል። ኢቭን ሶሻል ሚዲያ ላይ ወጥቼ ሀሳቤን ሼር ለማድረግ እኮ ታውቂያለሽ ያለ 1 ዓመት በኋላ ነው። እናንተ ጀግኖች ሆናችሁ ነው እንጂ ጊዜ ወጣችሁት። እኔ 1 ዓመት ፈጅቶብኛል። ለምን በከፈልኩበት ማስታወቂያ ላይ ከሬጅ ኖሯቸው ሄደው ያልሆነ ነገር ከጻፉ በቃ እንደው በፊት ለፊት ያገኙኝ የሚለው ነገር አስፈራኝ ማለት ነው። እና ያ ፊር ኦፍ ጀጅመንት ግን ከጭንቅላቴ መውጣት የጀመረው መቼ ነው? አሶሺየት ያደረኳቸውን ሰዎች እየተጠቀምኩባቸው ስመጣ ማለት ነው። እና ዌክ አፕ ኮል እንዲሆናችሁ የምፈልገው አዳዲስ ሰዎች ማለት ነው ስትመጡ ትልቁ ነገር ማለት ነው ይሄ የፊር ኦፍ ጀጅመንት ቢሆን ሪጀክሽን ቢሆን የሰዎች ኔጌቲቪቲ ቢሆን ምናምን ያለ የነበረ የሚኖር ነው ሁሌም ማለት ነው። እሱን አቮይድ እናደርጋለን ብላችሁ የምታስቡ ሰዎች ፕሊዝ ዱ ኖት ስታርት ኤኒ ቢዝነስ ማስወገድ ስለማይቻል ማለት ነው። ነገር ግን ኦቨርካም ማድረግ የምንችልበትን ራሳችንን ቻሌንጅ የምናደርግበትን ሜካኒዝም ግን እንማራለን። ለምን ብዙ ሰዎች ይሄንን ኢንቫይሮንመንት ሲመርጡ የመረጡበትን ሪዝን ያውቁታል። እኔን አሁን ብትጠይቁኝ ልጄን ከቤቴ ሆኜ ማስተማር መቻል የምችልበትን ነገር እድሜ ልኬ ላገኘው አልችልም ነበር እንዲህ አይነቱን ኦፖርቹኒቲ ባልጠቀም ማለት ነው። ትምህርቴን እየተማርኩኝ ሳየው በቃ አሁን እኮ በቃ ጨረስኩ አይደለ፣ ከዚህ በኋላ ተቀጥሬ ነው የምሰራው፣ የምፈልገው አይነት የጊዜ ነፃነት የለኝም፣ ገንዘብ ግን አገኛለሁ፣ ፒስ ኦፍ ማይንድ አይኖረኝም፣ ስትረስፉል የሆነ ላይፍ ነው የሚኖረኝ ምናምን የሚለው ነገር የእውነት ከዚህ በላይ የሚያስፈራኝ ነገር አልነበረም። ስለዚህ አሁን ኮምፔር አድርጉት። ዊች ዋን ኢዝ ዩር በርኒንግ ዲዛየር? በርኒንግ ዲዛየራችሁን አስቡትና ይሄ ፊር ኦፍ ጀጅመንት ለእናንተ ምናችሁ ነው? ምንማችሁ አይደለም ማለት ነው። ከዛ በኋላ እና በኋላ ላይ በቃ ሰውን በልኩ መረዳት የምችልበትን ስኪል ማግኘት ጀመርኩ። ማስተርማይንድ ዊክሊ ማስተርማይንድ መውሰድ የእውነት ነው ፓራዳይም ሽፍቴን በደንብ አድርጌ እንዳመጣ ረድቶኛል። ሰዎች ሁሉ ፌስ ያደረጉትን ነገር ፌስ ማድረግ እንደሆነ ገባኝ። የሶሻል ሚዲያ ማርኬቲንግ አትራክሽን ማርኬቲንግ ነው። አትራክት የምናደርጋቸው ሰዎች አይደለም የሚሰድቡን፣ የማይፈልጉን ሰዎች ናቸው። እነዚህ ሰዎች ደግሞ ምንም ለኛ ጉዳያችን ሊሆኑ አይገባቸውም። ለምን ብትሉ እንዳልኳቸው ነው ከመነሻው ጀምሮ ስታዩ አይዘር በራሳቸው ባላቸው ላይፍ ደስተኞች ያልሆኑ በቃ በራሳቸው በጣም በበታችነት ስሜት ውስጥ ያሉ ሰዎች ናቸው። አሊያም ደግሞ ብዙ አይነት ነገር ተጀርባቸው አለ እና ከዛ አንጻር በቃ እነማን ናቸው ጀጅ እያደረጉኝ ያሉት የሚለውን ነገር ሳይ እኔ አይምሮዬ ነፃ የሆነው ከዛ በኋላ ነው። በጤነኛ አይምሮ ያለ እግዚአብሔርን አስቀድሞ የሚኖር በየትኛውም እምነት ውስጥ ሊሆን ይችላል። አሁን ከብዙ አይነት ሰዎች ጋር የመስራት እድል ስለገጠመኝ ያየሁት ነገር ፈጣሪውን አስቀድሞ የሚኖር ሰው ዲሲፕሊን አለው፣ ኤቲክስ አለው፣ ማንንም ጀጅ አያደርግም። ለምን? የፈጠረው አምላክ ሁሉንም መፍረድ የሚችል ሁሉንም መዳኘት የሚችል አምላክ እንደሆነ ስለሚያምን በጣም ብዙ ነገሮች ላይ አስተያየት ሊሰጥ ይችላል። ጀጅ አድርጎ ግን ሰዎች በቃ እንደዚህ የመጨረሻ ፍርሃት ውስጥ ገብተው መስራት እስኪያቀታቸው ድረስ የሚያደርሳቸውን ክፉ ነገር አይናገርም እና ከዛ አንጻር በቃ እነዚህ ነገሮች አቮይድ ማድረግ ስራዬ እንደሆነ እየገባኝ መጣ። የሚጠቅመኝን ነገር ወስዳለሁ፣ የማይጠቅመኝን ነገር ትራሽ እያደረግኩኝ መንገዴን ቀጠልኩ ማለት ነው። እና በተቻለን መጠን ማለት ነው እያስፈራን ያለው የራሳችን ዲሲፕሊን ጉድለት ከሆነ መስራት፣ ራሳችን ላይ መስራት ማለት ነው። እኔ የጠቀመኝ ያ ነው። ለምን እንደምፈራ ገባኝ። ላክ ኦፍ ኖሌጅ ነበረ። ስለማላውቀው ኢንቫይሮንመንቱን ስላልተማርኩ ምንም አይነት ኤክስፒሪየንስ ስለሌለኝ ያንን ኖሌጅ እስከማደርግ ድረስ ጊዜ ፈጅቶብኛል። 1 ዓመት ፈጅቶብኛል። ያለኝን ፍርሃት የሰው ጀጅመንት እንደው እንደዚህ ይሉኛል የሚለውን ነገር ከጭንቅላቴ ጠራርጎ ለማስወጣት የ1 ዓመት ጊዜ ፈጅቶብኛል። ኢዚ አይደለም። ግን ትልቁ ነገር ምንድነው የምንፈልገው ነገር የሚለው ነገር ግን ቫልዩ ማድረግ አለበት። የፈለገ አይነት ጀጅመንት ቢሆን እናንተ የምትፈልጉት ነገር ከብዶ ሚዛኑ ካነሳ ሌላው ነገር ጉዳያችን ስለማይሆን ማለት ነው። እና ከዛ አንጻር የሚያስፈራን ነገር መኖር የለበትም ብዬ ነው የማስበው። ሊያስፈራንስ ከተገባ በእውነት በምድር ላይ እየኖርን ያለውን ጉስቅልና እሱን ብንፈራ ይሻለናል። የሰው ጀጅመንት ከምንፈራ አይምሯችን ባለማደጉ ያለንበት ቦታ ምክንያት ምን የእውነት ፌስ እያደረኩኝ ስላየው ማለት ነው። 16 ዓመት እዚህ ሀገር ኖሬያለሁ። ከመጣው ጊዜ ጀምሮ በሚገርም አይነት ፕሮግረስ ሰዎች ማደግ ሲችሉ አይቻለሁ። አይደለም የዛሬ 16 ዓመት እኔም ከመምጣቴ በፊት ደግሞ በነበራቸው ስታተስ ደግሞ ያሉ ሰዎችን አይቻለሁ። ምንድነው ቼንጅ ለማምጣት ያስቸገራቸው ሲባል በአብዛኛው ሰው ሪስክ የሚወስድ ሰው አይደለም። በአብዛኛው ሰው ለመማር የሚፈቅድ አይደለም። ስለዚህ ያንን እስካላደረግን ድረስ የምንቀየረው አንድ ነገር ስለማይኖር በጣም ጎበዝ ተቺዎች መሆን ይቻላል። ሰው በቆየበት ጊዜ ያየሁት ነገር ጥሩ ተቺዎች መሆን ይቻላል። ሶሉሽን ሜከር ግን መሆን አይቻልም። ስለዚህ የቱ ጋር ብንሆን ይሻለናል? ችግር ከሚፈተፍቱት ጋር እንፈትፈት ወይንስ ሶሉሽን ለማምጣት ከሚታትሩት ጋር እንታትር? ምርጫ የኛ ነው እና ከዛ አንጻር እኔ እነሱንም በልባቸው እግዚአብሔር የተሻለ ነገር ያሳያቸው፣ እኛም ደግሞ ያበራልንን መንገድ ይዘን
ፍርሃታችንን አስወግደን እየተማርን እየሰራን ሻይን ብናደርግ የተሻለ ነው ላለ እንግዲህ ሌላ ጥያቄ ከሌለሽ ሀይልጅ አመሰግናለሁ። እንግዲህ እያሰብኩ ጨምራለሁ። ሌላው በደንብ እንግዲህ ነግረሽልናል። እኔም የሚገርምሽ ነገር እንግዲህ እዚህ ፔጅ ላይ ያሉ ሰዎች ያቆኛል። ዩቲዩብ ሰራ ነበረ በፊት በጣም ነበር የምፈራውና እንግዲህ ሪከርድ አድርጌ የራሱ ቮይስ ኦቨር ለማድረግ ሰዎች የሚያዩኝ የሚያክል እንደዚህ ያክል ይሰማኝ ነበርና በጣም ፍርሃት ነበረኝ። ግን ያ ደግሞ እያደር እዚህ ቢዝነስ ከገባ በኋላ እያደር እያሻሻልኩኝ ሰዎችን ስሰማ እንዴ ሰው እኛ እኮ እንዴ በተሰጠን ልክ ነው አይደለም እናድገው። ስለዚህ እኔም በሰማሁት ልክ እያደግኩኝ ነው ያለሁት። እውነቴን ነው። ጭራሽ እንዴ ተወልዶ እያደገ ያለ ልጅ አለ እንደዛ ነው የሆንኩትና እያደር ነው እያሻሻልን የመጣ ነው። ፍርሃት ደግሞ ቢላችንን አይከፍልልንም። ፍርሃት ደግሞ ከምንም ነገር ከፍ አያደርገንምና ማሰብ ያለብን ምንድነው የሚጠቅመን ነገር። እኔ አሁን ፈርቼ የሚጠቅመኝ ነገር ምንድነው? ምንም ነገር የለም ማለት ኦኬ። እማቀውን ለሰው አካፍላለሁ፣ እማቀውን ለሰው ሼር አደርጋለሁኝ። ያ ደግሞ እንዴ የመንፈሳዊ እርካታም ይሰጥሻል የምታደርጊው ነገርና እንግዲህ ፍርሃት ከምንም ነገር እንደማያስወግደን እስኩዬም በደንብ ተናግራለችና ሌላ የምጨምርላቸው ነገር ካለ በይልንና እንጨርሳለን። ሌላው ትልቁ ነገር ምንድነው? በተለይ አሁን ሶሻል ሚዲያ ላይ መስራት በጣም ብዙ ሰዎች እየፈለጉ የሚያስፈራቸው ነገር ዋናው ቤዚክ ነገሩ ይሄ ነው። በቃ የሰዎች የሚናገሩት ንግግር ምናምን። ግን አሁን ጠቅሰሽዋል አንቺ ማንም የማንንም ቢል ከቨር አያደርግም። ደግሞ የሰው ኮሜንት ኢትስ ነን ኦፍ ዩር ቢዝነስ። ይሄንን ነው እንድታውቁ የምፈልገው አዲስ የምትመጡ ሰዎች። ምክንያቱም ሰዎች የሚናገሩት ነገር ሁሉ አስተውለን ከሆነ የራሳቸው ሪፍሌክሽን። እኔ ወጥቼ ለምናገረው ነገር አይ አም ኦልዌይስ ኢን ቻርጅ። አሁን የ28 ቀን ቻሌንጅ ወስጄ ኤቭሪ ሲንግል ዴይ ሪከርድ አደርጋለሁ። የምናገረው ነገር እንዳለ that is a reflection of እስከ ዳር ነው እንጂ የሌላ የማንም አይደለም። ስለዚህ ወጥቼ ስናገር የራሴን የላይፍ ኤክስፒሪየንስ ነው ማወራው፣ የራሴን ነገር ነው ማወራው። እንግዲህ 20 ዛሬ ስንት ነው? 25 ነው የደረስነው። 25ኛ ቀን ነው አይደል ዛሬ? እንግዲህ 3 days ቀረኝ ማለት ነውና እንደዚህ አይነት ቻሌንጆችን ለራሳችን እንስጥና ኦዲየንሶቻችን እኛን እንዲያውቁን እናድርጋቸው። በመጀመሪያ ደረጃ በትክክል እኛን አንደርስታንድ የሚያደርጉ ሰዎችና የኛ ዌይ ኦፍ ላይፍ፣ የኛ ዲዛይር፣ የኛ ፓሽኔት የሆንበት ነገር ልንሰራበት የፈለግነው ነገር አትራክት የሚያደርጋቸው ሰዎች ብቻ ናቸው ወደኛ መምጣት ያለባቸው ማለት ነው። ከዛ ውጭ ግን ሰዎች መጥተው የሚጽፉት ኮሜንት እናንተ የተናገራችሁትን ነገር ኢንቻርጅ እንደምትሆኑ ሁሉ ሰዎች ለሚጽፉት ኮሜንት የራሳቸው ሪፍሌክሽን ነው እንጂ እናንተ አይደለም። ያትማ ያቋችሁማ ሲጀመር በጣም ብዙ ሰዎች አሁን ቢዝነስ ጀምረው ኢንቨስት አድርገው ታውዘንድስ ኦፍ ዶላር ፊር ኦፍ ጀጅመንት ያላቸውን ነገር ሼር እንዳያደርጉ ያደርጋቸዋል። በጣም ነው የምደነቀው። ምክንያቱም እነዛ የሚናገሩትን ሰዎች ማንነታቸውን አያውቋቸውም። የማያውቋቸው ሰዎች እነሱም አያውቋቸውም። እነዚህም ደፋር ስለሆኑ ብቻ ነው መጥተው የፈለጉትን የሚናገሩት። ስለዚህ ይሄ ምን ይመለከተናል እኛን? ምንም። ስለዚህ አትሊስት የምትመጡ ሰዎች ራሳችሁን ሆናችሁ ለመምጣት ሞክሩ። በትክክለኛ ማንነታችሁ ራሳችሁን ሪፍሌክት አድርጉ። ወጣችሁ ማስታወቂያ ስትሰሩ፣ ወጣችሁ ከሰዎች ጋር ስትገናኙ it should be your real personality። ሪል ማንነታችሁ ካልሆነ አብሮ መስራት በጣም ነው የሚያስቸግረው። አሁን እንግዲህ እኔ ከመስራቴ በፊት ታውቀኛለች አይንዬ፣ አሁን ኦልሞስት ክሎዝ ቱ 3 ዓመት እየሄድን ነው አይደል? እንግዲህ እዛ ድሮ ኦንላይን የምታውቂያት እስከዳርና ሌላ እዚህ ጋር ሌላ የተስለየች እስከዳር አግኝተሽ እና ዛት አብረን መስራት የቻልነው አይደል? ላለፉት እንግዲህ ኦልሞስት 3 ዓመት ያህል አብረን መስራት የቻልነው የትሩስ ከዳር የራሴን ሪፍሌክሽን ነው ወጥቼ የተናገርኩት። አብረው እየሰሩ 4 5 6 ዓመት ሊቀረብ የተጠጋን ሰዎች አለን አብረን እየሰራን ማለት ነው። ያ የሆነው ምንድነው? our true self ነው ሪፍሌክት የተደረገው። ሰዎችም እንዲያውቁን የምንፈልገው በዛ ነገር ነው። የነሱ ጀጅመንት፣ የነሱ ዌይ ኦፍ ቲንኪንግ፣ የነሱ የሚያስቧቸው ነገር it's none of our business። እኛ ነን፣ እነሱ ናቸው። ስለዚህ በትልቁ መረዳትና መሰመር ያለበት ትልቅ ነገር ምንድነው? ስትመጡ ራሳችሁን ሆናችሁ ነው። አሁን ለጀጅመንት በጣም ቀርቦ የሚመጡ ሰዎች አያለው አንዳንድ ጊዜ ያሉትም ማለት ነው። እነሱ የሌላቸው ነገር የሌላቸው ፐርሰናሊቲ ምናምን ይዘው ከመጡ ያው መቼም ጠላት ከሩቅ አይመጣም፣ ከዙሪያቸው ያሉ ሰዎች ናቸው እንግዲህ አካውንትን በተለያየ ስም ክሬት እያደረጉ አታክ የሚያደርጓቸው ማለት ነው። if that is their reflection is your true personality disappear ነው የምታደርጉት ምንም ጥርጥር በሌለው መልኩ ማለት ነው። ስለዚህ የሰው ጀጅመንት ብሬክ ሊያደርጋቸው የሚችላቸው ሰዎች from the beginning pretend ለማድረግ የወሰኑ ሰዎች ናቸው። ሪል ፐርሰናሊቲያችሁን ይዛችሁ የምትመጡ ከሆነ ግን የምትሰሩበት ዲዛይር ይታወቃል፣ ማንነታችሁ ይታወቃል፣ ባክግራውንዳችሁ ይታወቃል።
የአዘርስ ኦፒኒየን ኢት ኢዝ ነን ኦፍ ዩር ቢዝነስ ማለት ነው። እና ይህንን በጣም አድርጌ ሁላችሁም እንደው አዳዲስ የምትመጡ ሰዎች በዚህ ከሬጅ በዚህ ዲሲፕሊን ራሳችሁን ሆናችሁ ከምትፈልጓቸው ሰዎች ጋር ኮኔክት አድርጋችሁ እንድትሰሩ ነው ግብዣዬ። እንግዲህ ነገም ያለውን ዌቢናር ማየት የምትፈልጉ ሰዎች እኛ ከምን አይነት ሰዎች ጋር መስራት እንደቻለን በምን መልኩ ሊያሳድገን እንደቻለ ያለው ኢንቫይሮንመንት መረዳት የምትፈልጉ ሰዎች ኦልዌይስ ኮኔክት አድርጉን። አይንዬ እንግዲህ በጣም በሚገርም ፓሽን ደግሞ በጥሩ ዲሲፕሊን ሪዛልት እያመጣች እየሰራችበትን ያለውን ሲስተም በደንብ አድርጋ ሜንተር ማድረግ ትችላለች። ስለዚህ ኮኔክት አድርጓት የሚለው መልዕክት ይድረሳችሁ እና ዊ አር ሃፒ ቱ ጋይድ ዩ። ግን እንዲህ አይነቱ ጀጅመንት እንዲህ አይነቱ ፊር ምናምን አያስቀራችሁ። እውነት ፍርሃትን የሚያስወግድ ትልቅ ነገር መማር ነው። ስለዚህ መማር ላይ ጨክናችሁ ከመጣችሁ እርግጠኛ ነኝ ይሄኛውን ነገር የምታስተውሉበት ጊዜ አይኖራችሁም። የራሳችሁን ስራ እየሰራችሁ ታድጋላችሁ ማለት ነው። ብርታቱን ይስጣችሁ ነው የምለው። እንግዲህ አይን እየመጨረሻ አመሰግናለሁ። ያው ብርታቱን ይስጣቸው። እንግዲህ እኛ ቢዝነስ ላይ ደግሞ ብዙ ሰዎች አሁን እኔ እንደው ቲክታክ ላይ አሁን የሚሰሩ ሰዎች በጣም አደንቃቸዋለሁ። ይታይሽ እያሳዩ ስቶሬጅ እያስቀመጡ ብዙ ነገር አለ። እኛ ጋር ግን በጣም ብዙ ነገሮችን ከበር ተደርጎልናል። ሺፒንግ አናደርግም፣ ፕሮዳክቱን እንትናንንም ለራሳችን ነው የምንጠቀመው፣ ለጤናችን ነው የምንጠቀምበት። በዚህ ላይ ደግሞ ማስተር ማይንድ በየሳምንቱ አሁን ዛሬ ሮብ በነፃ ማለት ነው። ይሄን ያክል ከፍለን እንትን የምንለው አይደለም። ከበር የተደረገልን እንድናድግ እንድንማር አዲስ ነገሮችን አፕዴት እንድንደረግ በየሳምንቱ ያስተምሩናል። በየሳምንቱ ቅዳሜ አለ። በየቀኑ ደግሞ ግራቲቲዩድ እንማርበት በየቀኑ አለ። ለራሳችን ብቻ ከ1 ሰዓት እስከ 2 ሰዓት ሰጥተን ራሳችንን አፕዴት የምናደርግበትና ይሄ ሁሉ ነገር ያለበት ቢዝነስ ነው ያለን እኛ። እውነት አውቶሜቲክ ሲስተም አለን፣ ስኬጁል ማድረግ እንችላለን። ሁሉ ነገር ተስተካክሎልናል። ግን ምን ይጠይቃል? ቁጭ ብሎ መስራት፣ ቁጭ ብሎ መማርን ይጠይቃልና እንግዲህ ለመማር የምትፈልጉ ሰዎች፣ ለማወቅ የምትፈልጉ ሰዎች ሜንቶር አረጋችኋለሁ። ኮቼ ደግሞ ኮች ትሆናችኋለች። ኑ ዌልካም፣ አብረን እንስራ። በ2026 የምናድግበት ይሁን። አሁን እንግዲህ ገና ማርች እየገባና ያለ ነው። ከጃንዋሪ እስከ ማርች ድረስ ምን ሰርተናል? እስቲ ቁጭ ብለን እስቲ እንጻፋት ያንን ነገር ቀን በቀን። እውነት ግራቲቲዩድ ራሱ ነው የተማርኩት። ድሮም እጸልያለሁኝ፣ ግን ግራቲቲዩድ ራሱ የተማርኩት እዚህ ከገባ በኋላ ነው። ምክንያቱም እኛ ብዙውን ጊዜ የሌለንን ነገር ላይ ነው ሁሉ ጊዜ የምናተኩረው። ያለን ነገር ላይ አመስግነን አናውቅምና ያለን ነገር ላይ እስቲ 3 ነገር ጻፉ፣ እስቲ 4 ነገር ጻፉ እየተባለ ራሳችንን እያሳደግን ያለነውና ኑ ተማሩ፣ ኑ አብረን እንማማ፣ ኑ አብረን እንስራና አገራችን እናስገባ እንደ ናይጄሪያዎች እያልኩኝ ለዛሬ እንግዲህ ይበቃናል። በነገው ደግሞ በሌላ ቀን እንገናኛለን እላለሁ። አመሰግናለሁ። እስኩዬ ቻው።